ውድ የጠለስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የመስከረም 25 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። እናም በዛሬው ፕሮግራማችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት እንጋብዛለን። የጠለስ ሚዲያ ሜምበር፣ ሰብስክራይበር፣ ሞዴሬተር የሆናችሁ ወገኖችን በእጅጉ እያመሰገን ሌሎቻችሁም ጠለስ ሚዲያን ሰብስክራይብ ያላደረጋችሁ ወገኖች ሰብስክራይብ በማድረግ ዝግጅታችንን ተከታተሉ ብለን በቀጥታ ወደ ዕለቱ መርሃ ግብር እናልፋለን። ወደ መጀመሪያ ርዕሳችን ስንሸጋገር የለንደን ፋኖን ተሞክሮ ወደ ስዊድን ያስፋፉ አማራዎች ከፍተኛ የሆነ ጀብዱ ፈጽመዋል። በጣም የሚገርም ጀብዱ ፈጽመዋል። በመስፍናሪያ የሚመራው የአብይ ተቋም እስካሁን ድረስ በተለያዩ ሀገራት እየዞረ የፖለቲካ ጨዋታ ሲያካሄድ ነበረ። በአሜሪካ፣ በካናዳ፣ በደቡብ አፍሪካ እና በተለያዩ የአውሮፓ ሀገራት እየተዘዋወረ የአብይ አህመድን ፖለቲካዊ ጨዋታ ለማሳመር ጥረት ሲያደርግ ነበር። አጀንዳ ለየታ ላይ በውጭ ሀገር ያሉ ወገኖችን አሳትፋለሁ በማለት እየዞረ ይገኛል። በኢትዮጵያ ፖለቲካ ውስጥ አክቲቭሊ እየተሳተፉ ያሉ ታጣቂዎችን እና ፖለቲከኞችን ከጨዋታ ውጭ አድርጎ ብዙ ፖለቲከኞች ባይኮት ባደረጉበት ሁኔታ፣ ብዙዎቹ እስር ቤት ባሉበት ሁኔታ፣ እኩሉ ደግሞ ወደ ትጥቅ ትግል በገባበት ሁኔታ ዋና አክተሮችን ሳያሳትፍ በውጭ ሀገር ያሉ ዲያስፖራዎችን አሳትፋለሁ እያለ የራሱን አበል የሚበላበትን ገቢ የሚያገኝበትን መንገድ እያመቻቸ ቆይቶ ነበር። ትናንትና ግን ስዊድን ላይ አልተሳካላቸውም። ትናንትና ፕሮፌሰር መስፍናሪያ ባለበት ስዊድን መድረክ ላይ ተዋርደዋል። አብይ አህመድ ኪለር፣ ፍሪ ክርስቲያን ታደለ፣ ስቶፕ አማራ ጄኖሳይድ፣ አማራን እየገደልክ ትግራይን እየገደልክ ስልጣን ላይ መቀጠል አትችልም፣ ኦሮሞንም እየገደልክ ብለዋል። አብይ አህመድ መስትጎ ሚሉ ባነሮችን የያዙ አማራዎች ትናንት አዳራሹን ቀውጢ አድርገውታል። በነገራችን ላይ የአማራ የሞራል ከፍታ ሁሌ ይገርመኛል ማለት ነው። ሁሌ አይታችኋል። አሁን ላይ ለምሳሌ አንዳንድ የኦሮሞ ኤሊቶች በውጭ ሀገር ያሉ ሰልፍ ሲወጡ ስለ አማራ ጄኖሳይድ ቃል ተንፍሰው አያውቁም። አንድ ቃል ተንፍሰው አያውቁም። በአማራ ምድር ላይ እየተካሄደ ያለው ጦርነት ይቁም ብሎ የሚጮህ የኦሮሞ ግሩፕ አይታችሁ ታውቃላችሁ? የለም። ስልጣን ላይ ባሉበት ሁኔታ ስልጣን ላይ ያለው የኦሮሞ መንግስት ነኝ እያለ ባለበት ሁኔታ ግን የኛ ወንድሞች አዳራሽ ውስጥ ገብተው የአማራን የትግራይን የኦሮሞ ህዝብ እየጨፈጨፍክ መንግስት ልትሆን አችልም በማለት መፈክር ሲያሰሙ ታያላችሁ። እንዲህ ነው የሞራል ከፍታ፣ እንዲህ ነው ሰውነት። በጣም ያስገርማል የምር። ስልጣን ላይ ያለው አገዛዝ በኦሮሞ ስም እየጨፈጨፈን እኛ ወንድሞች ግን በውጭ ሀገር ተቃውሞ የሚያሰቡበት ሰዓት ላይ ኦሮሞም እየተጎዳ ነው እያሉ ሲጮሁ ታያላችሁ። አማራ ማለት እንደዚህ ነው። ትግሬን እየገደልክ ኦሮሞን እየገደልክ አማራን እየገደልክ ስልጣንን መቀጠል አትችልም። አብይ አህመድ መስት ጎርም ገና ስቶፕ አማራ ጄኖሳይድ፣ ስቶፕ አማራ ጄኖሳይድ፣ ስቶፕ አማራ ጄኖሳይድ። ፍሪ ክርስቲያን ታደለ፣ ፍሪ ክርስቲያን ታደለ። አልጠየቅንም፣ ገና አልጠየቅንም። ፍሪ ይልቀቅ። አብይ አህመድ መስት ጎ፣ አብይ አህመድ መስት ጎ፣ አብይ አህመድ መስት ጎ። አብይ አህመድ is a killer፣ አብይ አህመድ is a killer። ፍሪ ክርስቲያን ታደለ፣ ፍሪ ክርስቲያን ታደለ። ተጠያቂ ኖት፣ አከብሮታለሁ። ተጠያቂ ኖት፣ ተጠያቂ ናችሁ እያንዳንዳችሁ። ህፃናት በድሮን እየተገደሉ፣ ህፃናት በድሮን እየተገደሉ። ስቶፕ አማራ ጄኖሳይድ፣ ስቶፕ አማራ ጄኖሳይድ፣ ስቶፕ አማራ ጄኖሳይድ፣ ስቶፕ አማራ ጄኖሳይድ፣ ስቶፕ አማራ ጄኖሳይድ። ችግር የለውም ይዛል። ስቶፕ አማራ ጄኖሳይድ። Yes. Stop Amara genocide. Yeah, I have a right to speak. I have a right to speak. It's Sweden. Yeah, it's Sweden. It's not Ethiopia. Yeah, I have the right. Yeah, sir. I respect you. Yes, yes, sir. Yes. This guy is a killer. Abiy Ahmed is a killer. Human rights violation in Ethiopia. Human rights violation. Stop human rights violation in Ethiopia. ትግሬን እየገደልክ አማራን እየገደልክ ኦሮሞን እየገደልክ ነፃ መውጣት
አንችልም። እዚህ ውስጥ ያላችሁ ሁላችሁም ራሳችሁን ጠይቁ። ለስዊድን ፋኖ አጨብጭቤያለሁ፣ በደንብ አጨብጭቤያለሁ። የምር ነው የምላችሁ። እስካሁን ድረስ ለንደን ፋኖ ነበር እንደዚህ በማድረግ የሚታወቁት። አሁን ላይ ለንደን ፋኖዎችን ከፋፈሏቸው መሰለኝ ቀዝቀዝ ብለዋል። ለንደን ፋኖ እንደ በፊቱ እየተንቀሳቀሰ አይደለም። በተወሰነ መልኩ መቀዛቀዝ ይታያል። የሆነ ሰዓትም ላይ አፋር ሊከፋፍላቸው ጥረት አድርጎ ነበር። አፋድ ግማሹን የራሱ ደጋፊ ሊያደርጋቸው በአማራነት መንፈስ ነበር ሲንቀሳቀሱ የነበሩት። በኋላ ላይ ግን የተወሰነ ክፍፍል ተፈጥሮ ነበር። አሁንም የመቀዛቀዝ ሁኔታ ይታያል። የለንደን ፋኖን ተሞክሮ ወደ ስዊድን ስቶክሆልም የወሰዱት ጀግኖች ግን በምታዩት መልኩ እነ ፕሮፌሰር መስፍን አርያን አዋርደው የተጀመረውን ስብሰባ ሁሉ እንዳቋረጡት የደረሰ መረጃ ያመለክታል። አብይ አህመድ ኢዝ ኪለር፣ ፍሪ ክርስቲያን ታደለ፣ ስቶፕ አማራ ጄኖሳይድ፣ አማራን እየገደልክ ትግራይን እየገደልክ ኦሮሞን እየገደልክ ስልጣን ላይ መቀጠላችንም የሚሉ ባነሮችን በመያዝ ለአማራ ወገናቸው ድምፅ ነዋል። በጣም እናመሰግናለን። የስዊድን ፋኖ በጣም እናመሰግናለን። ይሄ ተሞክሮ ወደ ሌሎች ሀገሮችም ሊስፋፋ ይገባል። በአውሮፓ ያላችሁ፣ በአሜሪካ ያላችሁ ማህበራት ሰልፍ ሲጠራ እንኳን አንዱ ማህበር ሰልፍ ሲጠራ አንዱ ቁጭ ብሎ እሰይ እንኳን ያልተሳካለት የሚል አለ ሲባል ሰማው። እንደዚህ አይነት አስተሳሰብ ካላችሁ፣ እንደዚህ አይነት አስተሳሰብ ባለው ግለሰብ የሚመሩ ማህበራት ካሉ እነዛ ማህበራት የአማራ ማህበር ሳይሆን ጸረ አማራ ማህበራት ናቸው። ቢያንስ እንኳን በሰላማዊ ሰልፍ በተቃውሞ ሰልፍ ላይ የጋራ መግባባት ሊኖራችሁ ይገባል። ወገናችሁ በዚህ ልክ ከመሃል ሀገር እየተጠረገ ሰሞኑን እንኳን ኢሬቻን አስመልክቶ ተመልከቱ ምን ያህል የባህል አብዮት እየተስፋፋብን እንዳለ በግልጽ ያየንበት ክስተት ሆኖ አልፏል። ከኢኮኖሚው፣ ከፖለቲካው፣ ከባህላዊ ከሆነው ነገር ከሃይማኖታዊ መድረክ ሁሉ ተጠራርገን ወጥተናል። ያያችሁት ነው አይደለ? ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን ላይ ከፓላሱ ይቅርና ከቤተ መቅደሱ መባረሯን እያየን ነው፣ እየተፈነጨብን ነው። ስለዚህ በሆነበት ሁኔታ በውጭ ያላችሁ ማህበራት ተከፋፍላችሁ አንዱ ሰልፍ ሲጠራ ሌሎቻችሁ የምታሰናክሉ ከሆነ እናንተ ራሳችሁን አማራ ብላችሁ አትጥሩት። በተረፈ ግን ይሄ የስዊድን ፋኖ ተሞክሮ በሌሎች አካባቢዎች ሊስፋፋ ይገባል። ተሞክሮ ደግሞ የምክክር ኮሚሽን የሚባለውን ተቃውሞ ብቻ ሳይሆን እንደ አጠቃላይ አሁን ላይ የአብይ አህመድ አገዛዝ በአማራ ምድር ላይ የድሮን ጭፍጨፋ በተመሳሳይ ቀን ለማካሄድ ሰፊ ጥናት እያጠና ይገኛል። ጂፒኤስ ፖይንት እየሰበሰበ ይገኛል። ቦታዎችን እየለየ ይገኛል። ስለዚህ ይህንን ተቃውማችሁ የአውሮፓ አደባባይን የአሜሪካ መንገዶችን ልታጥለቀልቋቸው ይገባል። ቁጥራችሁ በጣም ብዙ ነው። ግን በኢትዮጵያዊነት ስትጠሩ የምትንቀሳቀሱትን ያህል ለአማራ ድምፅ እየሆናችሁ አይደለም። ስለዚህ ለንደን ላይ የነበረውን ዛሬ ስዊድን ላይ የታየውን አይነት ተቃውሞ በመላው ዓለም ይጠበቃል። በተረፈ አገራዊ ምክክር ኮሚሽኑ እንደዚህ አይነት ተቃውሞ እያስተናገደ ምን ያሳካል? በመጨረሻ ላይ ያሳካ የሚችለው ነገር ምንድነው ብለህ ስትጠይቅ በጀቱን ተከፋፍሎ ኑሮውን ያሻሽላል። ፕሮፌሰር መስፍን አርያና ቡድኑ ለሀገራዊ ምክክር ኮሚሽኑ የተመደበውን በጀት እሱን ተቀራምቶ የዩኤንዲፒን በጀት አለ እሱን ተከፋፍሎ ኑሮውን ከማሻሻል ባለፈ ቅንጣት ታክል የሚፈታው ችግር የለም። አይደለም የኢትዮጵያን ችግርና የአብይ አህመድን ችግር አይፈታም። ለምሳሌ ያህል አገራዊ ምክክር ኮሚሽኑ በዋናነት ከያዛቸው አጀንዳዎች መካከል የኢትዮጵያን ፖለቲካል ሲስተም ከፓርላመንታሪ ወደ ፕሬዚዳንሻል ማሻገር ይፈልጋል። በአብይ አህመድ ፍላጎት ጥያቄ ላይ ተመስርቶ ይህንን ለይስሙላ ቢያሳካ እንኳን አብይ አህመድ ከዚህ በኋላ በኢትዮጵያ ምድር ላይ ፕሬዝዳንት ቢሆን ጠቅላይ ሚኒስትር ቢሆን በፍጹም የሚቀርፈው ችግር ሊኖር አይችልም። እሱም ቢሆን ተረጋግቶ ሀገር ሊመራ አይችልም። የኢትዮጵያ ሕዝብ አንተን ማየት አልፈለግም። ታፍኖ ተይዞ ነው እንጂ አንገቱን ተሰንጎ ተይዞ ነው እንጂ አብይ አህመድ የሚባል አረመኔ በመንግስትነት ይቅርና በግለሰብነት ኢትዮጵያ ውስጥ እንዲኖር አይፈቅድም። ታይቶ ተመዝኖ ተተንትኖ የመጨረሻ ቅሌታም የሆነ ሰው ሊስተካከል የማይችል ሁሌ በችግር ላይ ችግር እየደራረበ በችግር ውስጥ መኖር የሚፈልግ አገዛዝ መሆኑን ተረድቷል የኢትዮጵያ ሕዝብ። ስለዚህ የሀገራዊ ምክክር ኮሚሽን በጀት ተከፋፍሎ ኑሮውን ከመለወጥ ባለፈ የኢትዮጵያን ችግር ይቅርና የአብይ አህመድን ችግር መፍታት አይችልም። ኮሚሽኑ ቅቡልነት እንደሌለው የዩኤስ ዲፓርትመንት ኦፍ ስቴት ኢንቨስትመንት ክላይመት ስቴትመንት ላይ በግልጽ ሰፍሯል። በፕሮፌሰር መስፍን የሚመራው ተቋም ኢንክሉሲቭ አለመሆኑ ክሬዲቢሊቲውንም ያጣ መሆኑ በግልጽ ተቀምጧል። በግልጽ ነው የተቀመጠው፣ ይህንን ቃላት በመጠቀም ማለት ነው። ስለዚህ ይህ ተቋም ከሂደቱ ጀምሮ የከሸፈ ነው። ውጤቱም ላይ
የኢትዮጵያን በጀት ተከፋፍሎ ከመቀራመት የዘለለ ግብ የሚያሳካው ይኖራል ተብሎ አይታሰብም። ይሁንና ግን በስዊድን ሊያደርጉት የነበረው ስብሰባ በስዊድን ፋኖ ተቃውሞ መቋረጡን ለጠለስ ሚዲያ የደረሰው መረጃ ያመለክታል። ሁለተኛው ርዕስ የአፋር ብሔራዊ አንድነት አብዮታዊ ግንባር ለፋኖ ኃይሎች ያቀረበውን ጥሪ ይመለከታል። የአፋር ብሔራዊ አንድነት አብዮታዊ ግንባር ለፋኖ ኃይሎች አጋርነት መግለጫ አውጥቷል። አጎጎም በሚል ስያሜ የሚጠራው ማለት ነው። አንደኛ ትግላችን ለየት የሚያደርገው ይላል በዚህ መግለጫ ላይ የብልጽግና ቡድን የአፋርን ግዛት ለሌላ አሳልፎ እየሰጠ ባለበት ሁኔታ የሚካሄድ መሆኑ ነው። የብልጽግና ቡድን የአፋርን ግዛት ለተባበሩት ሶማሌ ኃይሎች አሳልፎ እየሰጠ ባለበት ጊዜ የሚካሄድ መሆኑ ነው ብሏል። የቀይ ባህር ጉዳይ አፋርና አፋርን የሚያገዳድል የቀይ ባህር ፈንጂ በተጠመደበት ጊዜ የሚካሄድ መሆኑም እንደዚሁ ለየት ያደርገዋል ብሏል። አሰብን ወደ ኢትዮጵያ መመለስ የሚለው አጀንዳ አፋርን ከአፋር ማታኮስ የሚል አጀንዳ ያነገበ መሆኑን በግልጽ ተናግሯል። ክልሉን ለ7 ዓመታት እየመራ የሚገኘው አገዛዝ ጎሳን ከጎሳ ከማገዳደል በዘለለ የኢትዮጵያን ሰላም ማረጋጋት እንደማይችል በተረጋገጠበት ጊዜ የሚካሄድ መሆኑ ለየት ያደርገዋል ብሏል። ክልሉን ለ7 ዓመታት እየመራ የሚገኘው አገዛዝ እስካሁን ድረስ ስልጣኑን ማጠናከር የቻለው ጎሳን ከጎሳ እያገዳደለ ነው በማለት ገልጿል። ሌላ አፋርን የደም መሬት ለማድረግ እየተሰራ ባለበት ሰዓት ላይ ነው። አፋርን የደም መሬት ለማድረግ እየተሰራ ባለበት ሰዓት ላይ ይሄ ትግል መለኮሱ ለየት ያደርገዋል ብሏል። ምክንያቱም አሁን ላይ የትግራይ ኃይሎችም አፋር ላይ እየሰለጠኑ ያሉት የቀይ ባህርን ጉዳይ አፋርን የደም መሬት ከማድረግ የዘለለ ሚና እንደማይኖረው በግልጽ አስቀምጧል። ሌላ የተባበሩት ሶማሌ ተስፋፋውያን የከፈቱብን ግልጽ ወረራ አገዛዙ እየቆመረበት መሆኑን አረጋግጠናል ይላል። የተባበሩት የሶማሌ ተስፋፋውያን እንግዲህ እነሱ የጻፉትን ነው። የከፈቱብንን ግልጽ የሆነ ወረራ አገዛዙ እየቆመረበት ነው፣ ከጀርባ ሆኖ ግፉ በሉ እያለ መሆኑን አረጋግጠናል ይላል። በዚህም የተነሳ በርካታ የአፋር ወጣት የአፋር ብሔራዊ አንድነት አብዮታዊ ግንባርን እየተቀላቀለ ይገኛል ብሏል። ሌላ እንግዲህ ከሰሞኑን በወሎ ግንባር የአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ እያደረገ የነበረውን ዘመቻ በትኩረት ስንከታተለው ነበር ይላል። ሰሞኑን አፋብሃ ምኒልክ ዕዝ በወሎ ግንባር ያካሄደውን ዘመቻ በትኩረት ስንከታተለው የነበረ ነው በማለት ገልጿል። የአፋር ብሔራዊ አንድነት አብዮታዊ ግንባር በፋኖ ኃይሎች እየተደረገ ላለው ከባድ ተጋድሎ እውቅና ይሰጣል። የአማራ ሕዝብ እያደረገ ያለው ትግል፣ የፋኖ ኃይሎች እያደረጉት ያለው ትግል የፍትህ፣ የእኩልነት፣ የሀገር ባለቤትነትን ተንቀሳቅሶ የመስራት መብትን የሚጠይቅ በመሆኑ የተነሳ ለዚህ ትግል እውቅና እንሰጣለን በማለት ገልጿል። አፋርና አማራ ወንድማማች ህዝቦች መሆናቸውን አመላክቷል። አብይ በአማራ ላይ የከፈተውን ጦርነት በጽኑ እናወግዛለን ብሏል። አብይ አህመድ አገዛዝ በአማራ ህዝብ ላይ የከፈተውን መጠነ ሰፊ ጦርነት እና ለ2 ዓመት የቀጠለው ማለት ነው እሱን አዋግዛለሁ ብሏል። በቀጣይ ከፋኖ ኃይሎች ጋር አብረን የምንታገል መሆናችንን እንገልጻለን በማለት ብልጽግና ሰፈር ከባድ የሆነ ድንጋጤ ፈጥሯል። በቀጣይ ከፋኖ ኃይሎች ጋር አብረን የምንታገል መሆኑን እንገልጻለን ብሏል። ባለፈው እንግዲህ ከትግራይ ኃይሎች ጋር አብሮ እየሰራ መሆኑን ገልጿል። የአፋር ብሔራዊ አንድነት አብዮታዊ ግንባር ከትግራይ ኃይሎች ጋር አብሮ እየሰራ መሆኑን ገልጿል። ዛሬ ደግሞ ከፋኖ ኃይሎች ጋር አብረን ለመታገል ዝግጁ መሆናችንን እንገልጻለን ብሏል። ይህ ጉዳይ ቀላል ትርጉም ያለው አይደለም። ይህንንም የሰማው አገዛዝ በዛሬው ዕለት ጋምቤላና ወለጋ ምድር የነበረውን የደቡብ ምዕራብ ዕዝን በ400 መኪና ጭኖ ወደ አፋር እያስጠጋ መሆኑ ተሰምቷል። አገዛዙ የሰሜን ኃይሎች ትብብር ያስደነገጠው ያስበረገገው አገዛዝ በ400 መኪና የደቡብ ምዕራብ ዕዝን ጭኖ ወደ አፋር መስመር እያስጠጋ መሆኑን፣ ወደ አፋር ክልል እያስገባ መሆኑን የደረሰን መረጃ ያመለክታል። አፋር ከአማራ ኃይሎች ጋር አብሬ ለመታገል ዝግጁ ነኝ ባለበት ሰዓት ላይ ትናንትና ደግሞ ህወሓት ሌላ ጉባኤ አካሂዶ ነበር። የትግራይ ህዝብ የብሔራዊ አንድነት ንቅናቄ በመቀሌ ከተማ በትናንትናው ዕለት ተካሂዷል። በሁሉም ወረዳዎችና ከተሞች ሲደረግ የነበረው የብሔራዊ አንድነት ንቅናቄ በመቀሌ ከተማ ፍጻሜውን እያገኘ ይገኛል ይላል የወጣው መረጃ። የትግራይ ህዝባዊ ሰራዊት፣ የማህበረሰብ ክፍሎችና የህወሓት አመራሮች፣ የተለያዩ የግል ድርጅቶች፣ የጊዜያዊ መንግስት አስተዳደር አመራሮች፣ ሴቶች፣ ወጣቶች፣ የሰማዕታት ቤተሰቦች በነቂስ በተሳተፉበት ንቅናቄ የትግራይ ህዝብ ለማይቀረው ጦርነት እየመከረ ይገኛል።
የትግራይ ህዝብ ከጦርነት በባሰ ሁኔታ ላይ ይገኛል። የብልጽግና መንግስትና አብይ አህመድ ግልጽ ወረራ ለመፈጸም እንቅስቃሴውን ጀምሯል በሚል ምክንያት የትግራይ ህዝብ ስርዓቱን ለመጣል ከሌሎች ኃይሎች ጋር ተሰልፎ ለመታገል የሚያስችለውን ሁኔታ ለመፍጠር ይህ የብሔራዊ አንድነት ንቅናቄ በሁሉም ወረዳዎች ተከናውኗል ብሏል የወጣው መረጃ። የአረመኔው አብይ አህመድ ሰራዊት ሰሜን ዕዝን እንደገና በማቋቋም ሜጀር ጄኔራል አድማሱ አለሙን የእዙ አዛዥ አድርጎ በመመደብ ከማዕከላዊ እዝ 1 ኮር፣ ከደቡብ እዝ 1 ኮር፣ ከምስራቅ እዝ 1 ኮር በማውጣጣት ዳግም ወረራ ለመፈጸም እየተንቀሳቀሰ ሲሆን ከጋምቤላ የተነሳው 1 ኮር ጉዞ ላይ መሆኑን በመውሳት አብይ አህመድ ትግራይን በድጋሜ ለመውረር ዝግጅት እያደረገ እንደሚገኝ በንቅናቄው በስፋት ተገልጿል። ይሄን መጀመሪያ የነገርኳችሁ ማለት ነው። ደቡብ ምዕራብ ዕዝን በ400 መኪና ጭኖ ወደ አፋር እያስጠጋ ነው። ያ ሰራዊት ወደ ትግራይ የሚተኩስ ነው፣ ወደ ኤርትራ የሚተኩስ ነው። ምንውን የምናየው ይሆናል። ግን ህወሓት እኔን ሊወር ነው ብሏል፣ ትግራይን ሊወር ነው ብሏል። እናም የትግራይ ህዝብ ዋነኛው ጠላቱ የሆነውን የብልጽግናውን አገዛዝ ለአንዴና ለመጨረሻ ጊዜ ገርስሶ ለመጣል ዝግጁ መሆን አለበት የሚል ጥሪ መደረጉን የደረሰ መረጃ ያመለክታል። ባለፈውም እንግዲህ ጄኔራል ዮሐንስ የተባለው የትግራይ ኃይሎች ጄኔራል ለብልጽግና ከኛ በላይ ጠላት የለም፣ ለኛም ደግሞ ከብልጽግና በላይ ጠላት የለንም በማለት ሲናገር ነበር እና እንዳጠቃላይ አገዛዙ ጦር ወታደር እያስጠጋ ቢሆንም በትግራይ በኩልም ሰፊ ዝግጅት እየተደረገ ይገኛል። ዛሬም ኮማንዶ አስመርቋል። ዛሬም ትግራይ ላይ ኮማንዶ ተመርቋል። አፋር ጥሪ አድርጓል። ከትግራይ ኃይሎች ጋር እየሰራ መሆኑ ታውቋል። ከትናንት ወዲያ ሰፊ አፋር ሰራዊትና ወጣቶች የአፋር ብሔራዊ አንድነት አብዮታዊ ግንባር መቀላቀላቸው ታውቋል። እና እንዳጠቃላይ ስታስቡት ከዓመታት በፊት ከአንድ ዓመት ከሁለት ዓመት በፊት በእነዚህ ኃይሎች መካከል ጥምረት ይከሰታል ብሎ ያሰበ አልነበረም። አሁን ላይ ግን ጭራሽ ይነጋገራሉ ተብሎ የማይታሰቡ አማጽያን በጋራ መሰባሰብ ጀምረዋል፣ መነጋገር ጀምረዋል። የአብይ አህመድ አገዛዝ የመጨረሻ አውዳሚ ሰላም ጸር አገዛዝ የሀገር ጸር መሆኑን ተረድተው መጠቃቀስ ጀምረዋል። ይህ የሚያስበረግገው አገዛዝ ዛሬ 400 መኪና ሰራዊት ወደ አፋር ክልል አስገብቷል። በተረፈ ግን የአፋር ብሔራዊ አንድነት አብዮታዊ ግንባር ያቀረበው ጥሪ ይህንን ይመስላል። ከአፋብኃ በኩል መልስ ይጠበቃል። ከአፋር ብሔራዊ አንድነት አብዮታዊ ግንባር ለቀረበው ጥሪ አፋብኃ ተገቢውን መልስ መስጠት አለበት ማለት እወዳለሁ። ቀጣዩ ርዕሳችን ቦዘኔው አገዛዝ የአማራ ክልልን ሰላም ወደ ነበረበት ለመመለስ የሃይማኖት ግጭት መቀስቀስ ያስፈልጋል ብሏል። ሰምታችሁኛል አይደል? አሁን የሚደረገውን ነገር ስትመለከቱ ቦዘኔው አገዛዝ የአማራ ክልልን ሰላም ወደ ነበረበት ለመመለስ የሃይማኖት ግጭት መቀስቀስ አስፈላጊ ነው ብሎ እንደዛ ብሎ ማሰቡን ትረዳላችሁ። ሙስሊምና ክርስቲያንን አገዳደላለሁ ብሎ እየተገለገለ ነው። አሁን ሰሞኑን መካነ ሰላም ላይ የተከሰተውን ክስተት ተጠቅሞ በሙስሊምና በክርስቲያን መካከል ግጭት ቀሰቅሳለሁ ብሎ ተው እባክህ ይሄ ነገር አይጠቅምም እየተባለ በህዝብ እየተለመነ ያለበት ሁኔታ ይገኛል። የሳይበር ሚሊሻን በሁለት አቧር ነው፣ ግማሹን ኦርቶዶክስ ግማሹን ሙስሊም አድርጎ አቧር ነው። አሁን ላይ የሃይማኖት ግጭት የሃይማኖት ጦርነት ለመቀስቀስ እየተከለፈለፈ ይገኛል። ኦርቶዶክስ በደም ትከበራለች፣ ኦርቶዶክሶች ተዋጊዎች ናቸው ይላሉ በአንድ በኩል ማለት ነው። በአንድ በኩል ያደራጃቸው በኦርቶዶክስ ስም ያደራጃቸው ኦርቶዶክስ በደም ትከበራለች፣ ኦርቶዶክሶች ተዋጊዎች ናቸው፣ ማንም አይችላቸውም የሚል ፕሮፓጋንዳ በአንድ በኩል ይነዛል። በሌላ በኩል ደግሞ ደሴቲቱ ተቀብራለች፣ ያቺ የቀድሞዋ የኦርቶዶክስ ደሴት ተቀብራለች፣ አሁንም እነሳለን ካላችሁ ለመጨረሻ ጊዜ እንቀብራችኋለን፣ ጂሃድ እናውጃለን እያሉ እጅግ አስቀያሚ የሆኑ የጥላቻ ንግግሮችን የሚያደርጉ ኃይሎችን አሰማርቷል፣ ብልጽግና አሰማርቷል። ይህም መረዳት ያስፈልጋል። በኦርቶዶክስ ስም መስቀሉን አድርገው የእመቤታችንን ስዕለ ማርያም ለጥፈው የጻድቃን ሰማዕታትን ምስል ለጥፈው የሚንቀሳቀሱ ግን ሙስሊም ላይ ያልሆነ የጥላቻ ንግግሮችን የሚያካሂዱ በብልጽግና የተላኩ የብልጽግና በል የሚከፍላቸው የሳይበር ሚሊሻዎች መሆናቸውን መረዳት ያስፈልጋል። በተመሳሳይ መልኩ በሙስሊምም ስም ይህን በተደጋጋሚ ስናገር ከርሜያለሁ። የብልጽግና 60 ሺህ የሳይበር ሚሊሻ መካከል አብዛኛው በእስልምና ስም አካውንት የተከፈተ ነው። እነዛ ሰዎች ግን እምነታቸው ቢመረመር ሙስሊሞች አይደሉም። እና አሁንም ቢሆን በእነዚህ ሰዎች እየተቀረቀኑ ያሉ የጥላቻ ንግግሮች የብልጽግና መሆናቸው መታወቅ ያለባቸው። በነገራችን ላይ እንዲህ ያለ መንግስት በዓለም ደረጃ ያለ አይመስለኝም። እንደዚህ ያለ መንግስት በዓለም ደረጃ የትኛውም ሀገር ላይ ምሳሌ አድርጋችሁ ብትጠሩ የሚገኝ አይመስለኝም። የራሱ ሀገር ላይ ዜጎችን በእምነት አቧርኖ ለማገዳደል
ጥረት የሚያደርግ ባክተው እየተባለ የሚለመን አጋጣሚውን ተጠቅሜ ሙስሊምና ክርስቲያንን አታኩሼ ሰላም አሰፍናለሁ ብሎ የሚገለገል መንግስት የት ሀገር ላይ ነው ያለው? እስኪ ጥቀሱልኝ። ይህም ብቻ እኮ አይደለም። ትግራይን ከትግራይ ለማገዳደል ነፃ ሀራበሬት ምናምን እየተባለ ትግራይ ላይ የትግራይ ሰራዊት የሚያሰለጥን ያንን የትግራይ ሰራዊት ደግሞ የት ነው የሚያዘምተው? ትግራይ ላይ። ስሙ ማን ነው? ትግራይ ፒስ ፎርስ የትግራይ የሰላም ሰራዊት በሚል ስያሜ የትግራይን ሰላም የሚያደፈርስ ትግራይን የሚያተራምስ ታጣቂ የሚያሰለጥን ራሱ ክልል ውስጥ ራሱ ሀገር ውስጥ የራሱን ሀገር ለማፈራረስ እንደዚህ አይነት ስራ የሚሰራ መንግስት እኔ በዓለም ደረጃ ያለ አይመስለኝም። አማራን ከአማራ ለማገዳደል አማራን ከአማራ ለመቀቀር ሰፊ ስራ የሚሰራ ብር ፕሪንት እያደረገ ሚሊሻ አድማ በታኝ የሚያሰለጥን ይህም ብቻ አይደለም። አብይ አህመድ ጎጃምን ከጎንደር ለማቃቃር በግልጽ መድረክ ላይ የተናገረውን ነገር የምንዘነጋው አይደለም። ሰርተንስ መቼ ታየ ብላችሁ ነው? ጎርጎራ እኮ ኢትዮጵያ ውስጥ የለም። ጎርጎራ እኮ ራሱ ፋሲል ነው። መቼም ልጆቻችሁ እንደሚናገሩ አውቃለሁ። ጎርጎራ ፋሲል ሆኖ ሲሰራ ምን ዋጋ አለው? ጎንደር እኮ ነው የተሰራው ያለው ኦሮሞ አይደለም። ጎንደር እኮ ነው የተሰራው የሚል ሹክቻ ሲመጣ ባለስልጣናት የሚሰራውን ሰውዬ እየጠሩ ማራከስ ሲጀምሩ ገንዘብ ስላጣን ይሄ ነገር ችግር እንዳያመጣብን ብለን ራሱን ለምነን የጎንደርን ሪፕሊካ የሚመስለውን ነገር ባህር ዳር ላይ ስራል ነው። አሁን እንደሰማችሁት ነው። ምን ዋጋ አለው? ጎርጎራ ጎጃም ላይ አይደለም ጎንደር ላይ ሆነ በማለት የተቃወመው እኮ ኦሮሞ አይደለም ይለናል። ግልጽ በሆነ ሁኔታ በጎጃምና በጎንደር መካከል መቃቃር ለመፍጠር የአማራ ክልል ተወካይ ብሎ የጠራቸው ተሰብሳቢዎች ፊት እነሱ እንኳን በኩታቸው በጋቢያቸው እስኪሸፋፈኑ ድረስ እንዲህ አይነት ነውር ሲናገር ትሰሙታላችሁ። ኦሮሞን ከአማራ ለማጋጨት አዲስ አበባ ላይ እዚህ ከተማ ላይ ከፍተኛ የሆነ ኦሮሞ ጠል ኃይል አለ እያለ ሲናገር ነበረ። እስኪ ሰምተን እንመለስ። አዲስ አበባ ላይ ከፍተኛ ኦሮሞ ጠል ኃይሎች ኦሮሞን የሚጠሉ ግን ኢትዮጵያ ውስጥ መኖር የሚያስቡ ኢትዮጵያን የሚያስቡ ሰዎች ኦሮምኛ ተዘመረ አሉ። የግሪክ ትምህርት ቤት አለ አዲስ አበባ ውስጥ፣ ሊሴ አለ ፈረንሳይ ትምህርት ቤት፣ ጣሊያን ትምህርት ቤት አለ፣ ጀርመን አለ፣ ማሪፍ አለ፣ የቱርክ ኢንተርናሽናል ኮሚኒቲ ስኩል አለ። ይሄ ሁሉ በቋንቋ ነው የሚዘምረው። ሊሴ ሲዘምር ያላመመው ኦሮምኛ ሲዘምር የሚያመው ኢትዮጵያ ምን ኢትዮጵያ ይባላል? አሁን እንደሰማችሁት ነው እንግዲህ አዲስ አበባ ላይ እንደዚህ አይነት ቅስቀሳ ሲያደርግ ነበር። ከፍተኛ የሆነ ኦሮሞ ጠል ኃይል አለ፣ ኦሮሞን የሚጠላ ግን ኢትዮጵያ ውስጥ መኖር የሚያስብ ኃይል አለ እያለ ሲናገር ነበር። ትግራይን ከኢትዮጵያውያን ጋር ምን እንዳሰራ የሚዘነጋ ጉዳይ አይደለም። ኢትዮጵያውያንን አሰባስቦ ትግራይ ላይ ምን እንደፈጸመ የምንዘነጋው አይደለም። አፋርን ከአፋር አሁን የአፋር መግለጫ አንብቤላችኋለሁ። አፋርን ከአፋር ጎሳን ከጎሳ እያበጣበጠ እያዋጋ ስልጣኑን ማስቀጠል የሚችል ነው በማለት መግለጫው ላይ አመላክቷል። ሶማሌን ከሶማሌ በተመሳሳይ መልኩ ሶማሌን ከሶማሌ ለማታኮስ ጥረት ሲደረግ ነበር። አብዱ ኢሌ ሾልኮ የወጣውም ስለዛ ነው። የቀድሞ የሶማሌ ክልል ፕሬዝዳንት የነበረው አብዱ ኢሌ እንደዚሁ በጎሳ ግጭት ሊያስሩት እየተዘጋጁ መሆኑ ሲረዳ ሾልኮ መውጣቱ የሚዘነጋ አይደለም። ኦሮሞን ከኦሮሞ ይህም በግልጽ የሚታወቅ ነው። ወለጋ ቢሄድ ይገሉኛል፣ ከዛ በጅማና በወለጋ መካከል ግጭት ይቀሰቀሳል እያለ በሚዲያ የሚያወራ ገዱም ከዚህ በፊት በሰጠው ቃለ መጠይቅ ላይ የተናገረውን የምትረሱት አይደለም። ለወለጋ ያለውን አመለካከት በግልጽ ነግሮናል። ፕሮቴስታንትን ከኦርቶዶክስ ለማታኮስ ሰፊ ስራ ሲሰራ ነበር። በአብይ አህመድ ዘመን ነው ከበሮዋ፣ አልባሳቷ፣ ሁሉ ነገር ጸናጽኗ፣ መቋሚያዋ ሁሉ መስቀል አደባባይ ላይ ወጥቶ ብሽሽቅ እንዲከፈት ያደረገው አብይ አህመድ የተባለ ብሽቅ አገዛዝ ነው። ብሽቅ መሪ ነው። ይሄ በግልጽ የሚታወቅ ነው። ከዚህ በፊት እንደዚህ አይነት ነገር አልነበረም። በጸረ ኦርቶዶክስ አስተምሯቸው የሚታወቁ ሰዎችን ከውጭ ሀገር ጠርቶ መድረክ እንዲያዘጋጁ ሲያደርግ ያየነው ብልጽግና ነው። ናይ ናይ እምዬ ማርያም በሚለው መዝሙር ሲደነስበት ያየነው በብልጽግና ዘመን ነው። ይሄ ሁሉ ዓላማው ምንድን ነው? ፕሮቴስታንትና ኦርቶዶክስ መቼም እንዳይግባቡ ማድረግ ነው። ሌላ ሙስሊምን ከኦርቶዶክስ ይሄ በሰፊው ሲሰራበት ነው። አብይ አህመድ ወደ ስልጣን ከመጣ ጊዜ አንስቶ ከሞጣው መስጂድ አንስቶ እስከ ዛሬዋ ዕለት ድረስ ሙስሊምን ከኦርቶዶክስ ለማታኮስ
ሰፊ ጥረት እያደረገ ይገኛል። ህዝቡ ተው እባክህ የሃይማኖት ጦርነት አይጠቅምም እየተባለ እሱ ደግሞ አጋጣሚውን ባገኛ ቁጥር ምራቁን እያዝረበረበ በሁለቱ እምነቶች መካከል ግጭት ለመቀስቀስ ሰፊ ስራ እየሰራ መሆኑ ይታወቃል። ሰሞኑን ለምሳሌ የተገኘችውን አጋጣሚ ተጠቅሞ የወጡ መግለጫዎችን ተመልከቱ። አብይ አህመድ እስልምናን እንዴት እንደተቆጣጠረው የእስልምና ተቋማትን እንዴት አድርጎ እንዳስገባቸው ትረዳላችሁ። ወለጋ ላይ ያሁሉ ንጹሃን ሲጨፈጨፍ አንድ ቃል ተንፍሰው የማያውቁ ምክር ቤት ምናምን የሚባሉ እየተወራጩ መጡላችሁ። አሁን እየተወራጩ መጡ። ከአገዛዙ ጎን የተሰለፉ መሆናቸው መካነ ሰላም ላይ የተፈጸመው እልቂት ከሌሎች በላይ ስለሆነ ነው። የሁሉ ጩኸት ከፍተኛ ስለሆነ ነው። የመካነ ሰላሙን እስኪ እውነተኛ ሙስሊሞች ለማጣራት ሞክሩ። ዘበኛው እንኳን የተገደለው 3 ፋኖዎችን ከገደለ በኋላ ነው። 3 ፋኖዎችን በቦምብ ከገደለ በኋላ ዘበኛውን ገለውታል። ከዛ ውጭ ግን እርምጃ የተወሰደባቸው እነማን ናቸው ብላችሁ ጠይቁ። መስጂድ ውስጥ ምሽግ ተቆፍሮ እንደነበር ትረዳላችሁ። ይህንን አረጋግጡ። ሆን ተብሎ ብልጽግና አስቀድሞ የሰራው መሆኑን ትረዳላችሁ። ኢቭን የአማራ ክልል እስልምና ጉዳዮች የከላላ ወረዳ እስልምና ጉዳዮች ምክር ቤት ያወጣውን መግለጫ ብትመለከቱ ጥቃቱ ከመፈጸሙ በፊት መጻፉን ትረዳላችሁ። የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት መግለጫ አውጥቷል። ዛሬ መግለጫ አውጥቷል። በዛም መግለጫ ላይ ኦርቶዶክስንም አስጠንቅቋታል። በእናንተ ስም እየታገልኩ ነው የሚለው ፋኖ መቼ ነው በኦርቶዶክስ ስም እየታገልኩ ነው ብሎ የሚያውቀው? መቼ ነው? ያው በቀይ ተሰምሮበታል፣ ታውታላችሁ። በእናንተ ስም እየታገልኩ ነው የሚለውን ፋኖ ማውገዝ ይገባችኋል በማለት ለማስጠንቀቅ ጥረት አድርጓል። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በዚህ ልክ ማስጠንቀቅ፣ በዚህ ልክ መዳፈር አይቻልም። በእርግጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንትን ውስጥ ሲኖዶስም በለው የትኛውም አደረጃጀት ውስጥ አሁን ላይ እውነተኛ ኦርቶዶክሳውያን አሉ ማለት አይቻልም። እሬቻን ሲያከብሩ ለእሬቻ ያሸበሽቡ አየናቸው እኮ እነ ሳዊሮስ ናቸው እየመሩት ያለው። በዚህም ልክ በግጥም ሳይቀር በህፃን አንደበት ሳይቀር ኑ ግጠሙኝ እየተባልን ስንሰደብ አስማተኛ፣ መተተኛ፣ ጠንቋይ እየተባልን ስንባል የነበረው ወኪል አልባ ሁነን በመገኘታችን የተነሳ ነው። በተረፈ ግን መቼ ነው ፋኖ ለኦርቶዶክስ ነው የምታገለው ብሎ በኦርቶዶክስ ስም ተንቀሳቅሶ የሚያውቀው ነው? ማተቡን አውጥቶ መፍታት ነበረበት። ማተቡን በጥሶ ወደ ትግል መግባት ነበረበት። ይህንን ሙስሊሞች ራሱ ምክር ቤቱ እንድትጠይቁ ይገባል። በተረፈ ከመካነ ሰላም ጥቃት ጋር ተያይዞ የወጣ መግለጫ ስንመለከት እኔ እንኳን የደረሰኝ ማለት የከላላ ወረዳ እስልምና ጉዳዮች ምክር ቤት አውጥቷል። አማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት መግለጫ አውጥቷል። የኢትዮጵያ እስልምና ጉዳዮች ከፍተኛ ምክር ቤትም እንደዚሁ መግለጫ አውጥቷል። ክልሎችስ ዘገዩ? ለምንድን ነው ያላወጡት? ክልሎች የጋምቤላ፣ የቤኒሻንጉል፣ የሐረር፣ የስልጤ እያላችሁ ቀጥሉበት እንጂ በደንብ አቀጣጥሉት። ከዛ በኋላ ይሄ ሁሉ የምታቀጣጥሉት ነገር አማራን ብቻውን ነጥሎ ወይ ደግሞ ሌላውን ሃይማኖት ብቻ ነጥሎ የሚበላ ከሆነ አብረን የምናየው ይሆናል። ግን ሰከን ማለት ነው የሚሻለው። ዛሬ ከላላ ወረዳ ያወጣውን አይታችሁ ከሆነ ነገ ደግሞ አንድ ጥቃት ሲከሰትበት ደግሞ ሙስሊሙ እንደዚህ ሆነ ተብሎ ሌላ ነገር ሲከፈት ታያላችሁ። በግልጽ ወደ ዘመቻ ሊቀላቀል መሆኑን አሳውቋል። ይሄ ጉዳይ አይጠቅምም፣ ሰከን በል። ውጊያ እየተካሄደ ያለው በፋኖ ኃይሎች ደግሞ ዝቅ ሲል አማራዎች፣ ከፍ ሲል ለኢትዮጵያ የሚታገሉ ኃይሎች ናቸው እና በአገዛዙ መካከል ነው። አይመለከተንም፣ የሃይማኖት ጉዳይ አይደለም ብላችሁ መገሰጽ አለባችሁ። በተረፈ ቤተክርስቲያን ላይ ይህ አገዛዝ ማለት ነው እንደገና ጥቃት ለማስከፈት ሰፊ ስራ እየተሰራ መሆኑን የደረሰ መረጃ ያመለክታል። ቤተክርስቲያን ላይ ኦርቶዶክሳውያን ላይ ጥቃት ለማድረስ ሰፊ ስራ እየተሰራ ነው። ዛሬ መካነ ሰላም ውስጥ ሃይማኖት ተኮር ጥቃት ተከፍቶ የቀን ሰራተኛ የሆኑ 3 ክርስቲያኖች መረሸናቸውም ተሰምተዋል። የወረዳው ሚሊሻዎች በብዛት አየና ከተባለ ቀጠና የተመለመሉ እና በሃይማኖት ከአንድ ሃይማኖት የተውጣጡ ናቸው ይላል። መስከረም 22 ለ23 ሌሊት 2 የቀን ሰራተኞች ተረሽነው ነበር። ትናንት ደግሞ 3 መረሸናቸው ተሰምቷል። እና በመካነ ሰላም የሃይማኖት ግጭት ለመቀስቀስ አገዛዙ ሰፊ ስራ እየሰራ ይገኛል። ይህን ነገር ማክሸፍ ያለብን ደግሞ በጋራ ነው። ሙስሊም ክርስቲያን ሳንባባል አገዛዙን አካሄድ ተረድተን ለማስቆም ጥረት ማድረግ ይገባናል። ከዚህ ጋር በተያያዘ አንድ ፋኖ ህዝብን ሰብስቦ የሚያስተላልፈው መልእክት የሚገልጽ አንድ ቪዲዮ ደርሶኛል። እስኪ ሰምተነው እንመለስ። ወላሂ አማራ አልሆንም አትግደሉኝ ያለችዋ የ9 ዓመቷ አንቻ ሰይድ ነች።
የትግላችን መነሻ በሃይማኖት ሊዘባበቱብን በሃይማኖት ሊለያዩን ይሞክራሉ። አያችሁ አንድ እንዳለው ሲቀብሩን ግን እስላሙም ክርስቲያኑም ሃይማኖት ሳይለዩ እንደ ቆሻሻ አስክሬን በዶዘር ነው በመናምን እየተዛቀ አንድ ጉድጓድ ውስጥ እየተቆፈረ እንደ ቆሻሻ ዝቀውናል። ሃይማኖት አለን እዛ ላይ ወንድሞቼ። እንግዲህ ፋኖ ማለት እነዚህ ነው። ህዝብን ሰብስቦ ይሄ አገዛዝ በሃይማኖት ሊያጋጨን ጥረት እያደረገ ስለሆነ አንዱንን ማሸነፍ ይገባናል የሚል ቅስቀሳ የሚያደርግ ነው። የህፃን አይሻን ንግግር እያስታወሰ በዘመቻ አደማሊ ስም ዘመቻ የሚሰይም ነው። የፋኖ አስተሳሰብ ይህም ቢሆንም አገዛዙ ግን ግዴታ የአማራ ክልልን ሰላም ወደ ነበረበት ለመመለስ የሃይማኖት ግጭት መቀስቀስ ያስፈልጋል ብሎ እየሰራ ነው። መፍትሄው ምንድን ነው? 7 ዓመት ሙሉ መርዶ በተከሰተ ቁጥር እገሌ ነው እኮ እንዲህ ያደረገው እያለ ከማቃጠር ባለፈ ህግ ማስከበር የማያውቀውን አገዛዝ እሱም ማስወገድ ነው መፍትሄው። 7 ዓመት ሙሉ ሸኔ እኮ ነው ያገታችሁ፣ ፋኖ እኮ ነው ያገታችሁ፣ ህወሓት እኮ ነው ያገታችሁ፣ የጉምዝ ተጠቂ እኮ ነው፣ የጋምቤላ እንትን እኮ ነው እያለ 7 ዓመት ሙሉ የቀለደብንን አገዛዝ የሃይማኖት ግጭት ተቀሰቅሳለሁ አትቀሰቅስም እየተባለ የሚገለገለን አገዛዝ ለአንዴና ለመጨረሻ ጊዜ በተባበረ ክንድ ማስወገድ ነው አስፈላጊው ነገር። ከአዲስ አበባ ወደ ክልሎች በኮብራ የማይንቀሳቀሰው አገዛዝ በፕሌን ብቻ ላሽ እያለ ካልሆነ በስተቀር ራሱ እንኳን የማይንቀሳቀስበት ሀገር የፈጠረውን አገዛዝ ማስወገድ ነው። ዛሬ ተመስገን ጥሩነህ አማራ ክልል ገብቷል። ወደ አማራ ክልል የሄደው ደግሞ ከአረጋ ከበደ ጋር ነው ይላል የደረሰው መረጃ፣ በፕሌን ማለት ነው። ከዛ አረጋ ቀድሞ እንዲወርድ ከተደረገ በኋላ ተመስገን ጥሩነህን አቀባበል ሲያደርግለን ነበር ይላል። ልክ እዛ ተዘጋጅቶ ሲጠብቅ እንደነበረ ሁሉ ከፕሌን ቀድሞ ከወረደ በኋላ ለፎቶ ማለት ነው ወርዶ እንደገና ተመስገን ጥሩነህን ጨብጦ ሲቀበለው የሚያሳይ ፎቶ ወጥቷል። እና እሱንም በተመለከተ የደረሰ መረጃ አብሮ ነው ከአዲስ አበባ የመጡት። አረጋ ራሱ እኮ ባህር ዳር አያድርም፣ አዲስ አበባ ይሄዳል። ከዛ በማግስቱ ጧት ይመጣል፣ ሰርቶ እንደገና ማታ ተመልሶ ይሄዳል። እና እንደዚህ አይነት አገር የፈጠረ እሱ ራሱ እንኳን የማይንቀሳቀስባት አገር የፈጠረን አገዛዝ ማስወገድ ነው የሚጠቅመው። ሌላ መንፈራገጡ ለምን በዛ? አሁን በሰሞኑ በወሎ ጉዳይ መንፈራገጡ ለምንድን ነው የበዛው? ጥቃቱ ሃይማኖት ተኮር ስለሆነ ነው። ጥቃቱ አይተነው አስተናግደነው የማናውቀው ስለሆነ ነው። አርሲ ላይ 3 ሰው ተገደለ የሚል ዜና ለመሆን ይበቃል እንዴ? ባሌ ላይ እንደዚህ አይነት መረጃ በእናት ፓርቲ በኩል እንኳን ስንት ጊዜ ወጣ? የ3 ሰው ህልፈት ለኢትዮጵያ ዜናዋ ነው አይደለም? ለምንድን ነው? ምዕራብ ወሎ የብአዴን ኃይለኛ ምሽግ ነበረ። ፋኖ እየገባ እየሰለለው እየፈተሸው ሲወጣ ምሽጋቸውን ሊያሳጣቸው እንደሆነ ተረዱ። ስለዚህ ሙስሊሙን አነሳስተን ድጋሜ ወደዛ ቦታ እንዳይደርስ ማድረግ አለብን ነው። ፋኖ ደግሞ ይህን ይረዳል። ትናንትና ጎንደር፣ ጎጃም ከተሞች ውስጥ ሲገባም ተመሳሳይ አይነት መንፈራገጥ ይስተዋል ነበር። ከዛ በተመሳሳይ ጊዜ በተለያዩ ጊዜያት ብቅ እያለ ጉብኝቱን ሲያስፋፋው የፋኖን አቅም ተረድቶ ህዝቤ ማጨብጨብ ጀመረ። አሁን ወሎ ለመጀመሪያ ጊዜ ስለተጎበኘ ነው ይሄ ሁሉ ጫጫታ። ምሽጋችንን እዛ ጋር ያደራጀነው ብዙ አይነት ሳይበር አርሚ አለ። እሱን እየገባባ ሊበታትንብን አይገባም። ስለዚህ ሙስሊሙን አደራጅተን ልናዘምትበት ይገባል። ሁለተኛ የለመደኝም እስኪል ድረስ ፕሮፓጋንዳ ልንሰራበት ይገባል ተብሎ ስለታሰበ ነው። በቀጣይ ፋኖ መለስ ቀለስ እያለ ወሎ ላይ ሲገባ አማራ ህዝብ አባቴ ሁሌም ከጉልበተኞች ከአሸናፊዎች ስር የሚገኝ ህዝብ ነው። አሸናፊዎችን ጉልበተኞችን ይወዳል። ህዝባችን እናውቀዋለን። ከራሱ መልካም ልጆች ይልቅ ጉልበት ያለው ጠላት ከመዳፉ ውስጥ ያስገባው አይተናል። ዋናው ነገር የፋኖ ኃይሎች ዓላማችሁን አትሳቱ። በምንም መልኩ ቢሆን ሃይማኖት እንትን ውስጥ መቼም የሚገባ ፋኖ ይኖራል ብዬ አላስብም። ዋና ለትግል የገባችሁበትን ዓላማ አትሰንጉ። ህዝባችሁን አትበድሉ፣ ህዝባችሁን አትስረፉ፣ ህዝባችሁ ላይ ምንም አይነት ጥቃት አታድርሱ። ከዛ ውጭ ግን የአማራ ህዝብ አሸናፊዎችን ጉልበተኞችን እንደሚወድ ደግሞ መረዳት ያስፈልጋል። ሌላኛው መረጃችን አንድ የጤና ባለሙያ አገዛዙ ወታደሮች መረሸኑ የሚገልጽ መረጃ ደርሶናል። የጤና ባለሙያው አገዛዙ ወታደሮች ተረሸነ ይላል። በስናን ወረዳ ገበያ ከተማ ጤና ጣቢያ ለበርካታ ዓመታት በሕክምና ሙያ ሲያገለግል የነበረው ውድነህ አንዳርጋቸው በ24 2018 ዓ.ም በአገዛዙ ወታደሮች ተረሽኗል። ፋኖን ታግዛለህ በሚል ሰበብ ከ2 ሳምንት በላይ በአገዛዙ ቅጥረኛ ወታደሮችና በአካባቢው አገዛዙ ካድሬዎች ታስሮ ሲሰቃይ የቆየው ይህ የጤና ባለሙያ
ትናንት ሌሊት በአገዛዙ ወታደሮች ጥይት ተደብድቦ ሕይወቱ አልፏል። ከገደሉ በኋላ አስከሬኑን መንገድ ዳር ጥለው መሄዳቸው ተረጋግጧል። የጤና ባለሙያው በረቡ ገበያ ጤና ጣቢያ እጅግ በቅንነትና በታታሪነት ማህበረሰቡን ሲያገለግል እንደነበር ታውቋል። በጤና ባለሙያዎች በአገዛዙ ሆን ተብሎ የሚፈጸም ግድያዎችን ከሰብአዊነት መብት ተሟጋቾች ባሻገር በሀገር አቀፍና በዓለም አቀፍ የሚገኙ የሐኪሞች ማህበራት፣ ተቋማትና ድርጅቶች እንዲያወግዙ ጥሪ ቀርቧል። ለስናን ወረዳ ህዝብ ለባልደረቦችና ቤተሰቦቹ መጽናናትን እንመኛለን ይላል የደረሰ መረጃ። ይህ መረጃ አፋብኃ ምዕራብ አማራ ቀጠና ቴዎድሮስ ጤና መምሪያ ኃላፊ ዶክተር እንዳለማው ጤናው ያወጣው ነው። እና እንደዚህ አይነት ጥቃት እየተፈጸመ ቢሆንም በአማራ ህዝብ ላይ ርዕስ ለመሆን አይበቃም። አሁን ይሄንን የጤና ባለሙያ አንገቱ ላይ ማተብ አለው የለውም እያልን እንመልከት። ፋኖ ወደ ውጊያ እስከገባ በኋላ ማተብ ያለው የቱ ነው የሌለው የቱ ነው እያለ ይመልከት። ዋናው ነገር የሚጠቅመው ጠላት ተብሎ የተፈረጀ አገዛዝ አለ። ጠላት ብሎ የፈረጀን አገዛዝ አለ። እዛ ቦታ ላይ አትገኝ። ለአገዛዙ ማተብ ይኖረንም አይኖረንም ቅድም ፋኖ ሲናገር እንደሰማችሁት ለሱ ትርጉም የለውም። አማራ ሆነን መገኘታችን በቂው ነው። ይሄን በወለጋ አሳይቶናል፣ በወሎም አሳይቶናል፣ በሸገር አሳይቶናል፣ በአዲስ አበባ አሳይቶናል። አማራ በመሆናችን ነፍጠኞች እያለ ጨፍጭፎናል። ስለዚህ ይህን መቀበል ነው የሚያስፈልገው። በተረፈ ግን በጤና ባለሙያዎች ላይ የሚፈጸመውን ጥቃት ለዓለም አቀፍ ተቋማትም ጭምር ማሳወቅ ያስፈልጋል። በተረፈ በአማራ ምድር ላይ ብአዴን ተላላኪው ብአዴን ሰፊ ስብሰባ እያካሄደ ይገኛል። ተመስገን ጥሩነህም ዛሬ ባህር ዳር የገባው ለስብሰባ ነው። እነ ጄኔራል አበባው ታደሰ፣ እነ ዘላለም መንግስቴ፣ አጠቃላይ ጸረ አማራ ኃይሎች ባህር ዳር ላይ ተሰባስበው አማራ ላይ እየመከሩ ነው። የእነዚህ ሰዎች ምክክር ደግሞ ሲጨመቅ ፋኖ ማጥፋት፣ አማራ ማዳከም፣ የአንድ ብሔር የበላይነትን የሆድን የበላይነት ማስቀጠል እንደሚሆን አያጠራጥርም እና በቀጣይ በዚህ ስብሰባ ላይ የተነሱ ሐሳቦችን ከመረጃ ምንጮቻችን ተቀብለን ወደ እናንተ የምናደርስ ይሆናል። ፋኖም ይህንን ማጣራት ይገባዋል። አሁን ላይ ሰፊ ስብሰባ እየተካሄደ ስለሆነ ምንድነው አጀንዳው የሚለውን መከታተል ያስፈልጋል። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበር በመሆን ሰብስክራይብ ያላደረጋችሁ ወገኖች ሰብስክራይብ በማድረግ ብሎም ስቲከሮችን በማበረከት ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት ጠለስ ሚዲያን አበረታቱ ብለን የዛሬ ዝግጅታችንን እንቋጫለን። እናመሰግናለን።